ብልጧ አይጥና የተራበው ድመት። በአንድ አሮጌ ሞቃት ቤት ውስጥ የሚኖር ካሉ የተባለ አንድ የተራበ ሰነፍ ድመት ነበር። ካሉ ቀኑን ሙሉ ይተኛና ሌሊት ግን ሁልጊዜ ይርበው ነበር። ካሉ በዓለም ላይ የሚወደው ምግብ ወተት አይደለም፣ አሳም አይደለም። ከሁሉም በላይ በጣም መብላት የሚወደው አይጦችን ነበረ። ነገር ግን ካሉ እስከዛሬ ሊይዛት ያልቻላት በቤት ውስጥ የምትኖር አንዲት አይጥ አለች። ስሟም ቲኒ ትባላለች። ቲኒ ትንሽዬ አይጥ ስትሆን ነገር ግን ፈጣንና ብልህ ነበረች። ካሉ ቲኒን ለመያዝ የተለያዩ ዘዴዎችን ቢሞክርም ቲኒ ግን በብልጠቷ አልፈዋለች። ሁልጊዜ ማታ ካሉ ከአይጥ ጉድጓድ አጠገብ ተቀምጦ እንደተኛ ያስመስል ነበር። ዛሬማ አልምራትም፣ እራት ነው ማረጋት እያለ ሲያስብ ቲኒ ደግሞ ከግድግዳው ጀርባ ሆና ታየዋለች። አይኖቹ ተዘግተዋል፣ ጆሮቹ ግን እየተንቀሳቀሱ ናቸው እያለች በልቧ ትስቅበታለች። ታዲያ እያንዳንዱ ምሽት ላይ ካሉ ቲኒን ለመያዝ በሚያደርገው ጥረት ሁሉ እየሸወደችው ትዝናናበት ነበር። ምሽት 1 እንደ ሁልጊዜው ካሉ ከአይጥ ጉድጓድ አጠገብ ተቀምጦ እያለ ቲኒ ከጉድጓዱ ወጥታ እንዴት አመሸህ አቶ ድመት? ምነው እዚህ ጋር ተኛህ? አለችው። ካሉ አንድ አይኑን ከፍቶ አልተኛሁም፣ ቤቱን እየጠበቅኩ እኮ ነው አላት። ኧረ ጥሩ ነው እና ለምን ከአውራ ዶሮ ማጠብቀውም? አውራ ዶሮ እኮ በንዴት አንተን እየፈለገ ነበር አለችው። ካሉም ደንግጦ ተነሳና ያበጥባጩ ዶሮ አላት። አዎ ጫጩቶቹ ስለነካህ በጣም ተናዶብሃል አለችው። ካሉ ፈጥኖ ተነሳና እየሮጠ ሄዶ ከጠረጴዛው በታች ተደበቀ። ቲኒም በሁኔታው ከት ብላ እየሳቀች ሄደችና የተቀመጠውን አይብ መብላት ጀመረች። ምሽት 2 ቀጣዩ ማታ ካሉ አንድ እቅድ አሰበ። ዛሬማ ምንም ብትለኝ አልሰማትም፣ አይምሮዬን መጠቀም አለብኝ ብሎ ከጉድጓዱ አጠገብ ቁጭ አለ። ቲኒም አየችውና ወይኔ ዛሬስ በጣም ያመረረ ይመስላል ብላ ፈራች። ወዲያው አንድ ትንሽዬ መስታወት መሬት ላይ ተቀምጦ አየች። የስ አንድ ሀሳብ መጣልኝ አለችና ጮክ ብላ ካሉ ሌላ ድመት መጥቶ ምግብህን ሊወስድብህ ነው አለች ወደ መስታወቱ እየጠቆመች። ከዚያም ካሉ ወደ መስታወቱ ጠጋ ብሎ ሲያይ የራሱን ምስል አየ። ከዚያም ሌላ ውሻ የመጣ መስሎት ሄይ ዞር በል የኔ ምግብ ነው አለና እየጮኸ ወደ መስታወቱ ሲዘል መስታወቱ ወደቀና ተሰበረ። ካሉ በድንጋጤ ሮጦ ቅርጫት ውስጥ ተደበቀ። ቲኒም ሁኔታውን እያየች እየሳቀች ወደ ጉድጓዷ ተመለሰች። ምሽት 3 በሶስተኛው ቀን ካሉ በጣም ተርቦ ነበር። ዛሬማ ምንም ብትለኝ አልሰማትም፣ በጭፍሮቼ ይዤ እበላታለሁ እያለ ቲኒ ቀስ ብላ ወጣች። ካሉ ዘሎ ሊይዛት ሲል ቲኒ ወደ ምግብ ቤቱ ሮጠችና ሄደች። ወዲያውም መጮህ ጀመረች። ሰዎች ቶሎ ድመቷ እየሰረቀ ነው ስትል ካሉ ደንግጦ ቆሞ ቀረ። ወዲያው የቤቱ ባለቤት እየሮጠ መጣና መጥረጊያ አንስቶ አባረረው። ካሉም በድንጋጤ እየሮጠ ከቤቱ ወጣ። ከዚያም ከቤቱ ውጪ ቁጭ ብሎ
በድካምና በረሃ ውስጥ ሆኖ ወደ ቤቱ እየተመለከተ በስንፍናው በጣም አዘነ። ቲኒም ጉድጓድ ውስጥ ሆና ሁኔታውን እያየች ከት ብላ ሳቀች። ከዚያ ቀን ጀምሮ ካሉ አንድ ነገር ተማረ። ረሃብ ሰውን ሞኝ ያደርገዋል አለና ቲኒን ማሳደድ አቆመ። ቲኒም በአይጦቹ መሃል ድልታ አይጥ ተብላ ታወቀች። አስታውሱ ልጆች፣ ብልህ አእምሮ ሁልጊዜም ከአደጋ ይታደገናል። ሰብስክራይብ ማድረግ እንዳይረሱ።